ሰውን አውቀዋለሁ ብሎ ማመን ከባድ። ሰው እሱ የሚፈልገውን ነገር ካንተ ለማግኘት ካንተ በላይ ሰው የለም፣ ካንተ በላይ አማካሪ፣ ካንተ በላይ ዘመድ ጓደኛ፣ ካንተ በላይ አዋቂ፣ ካንተ በላይ ለሱ ህይወት አስፈላጊ እንደሌለ አድርጎ ያቀርባል። እሱ የሚፈልገውን ካገኘ በኋላ በፍጹም እንደማያውቅ መሆን ይችላል። እንደታኘከ መስቲካይቱ ጋር እንደሚጥል እንኳን አታውቀውም። ማንም እየመጣ ይረጋግጣል ማለት ነው። ሰው በሰው ይቀየራል። ካንተ የተሻለ ሰው ይምጣ እንጂ አንተን ለመቀየር ማንም ወደ ኋላ አይልም። አንድ አባባል አለ፣ ብር ሲናገር ህግ ዝም ይላል ይባላል። እሱን እንተው። አንዳንዴ ግን ተበድሎም አርፎ መቀመጥ የበደሉንን ልክ ናችሁ እንደማለት ነው። ተበድለ ዝም ስትል አንተን የበደለ ሰው እንደ ተበዳይ ዞሮ ድጋሚ አንተን ይከሳል። ማንም ሰው ተበድሎ ዝም አለ ማለት እኮ እኔ አቅም የለኝም ፍርዱን ከፈጣሪ እጠብቃለሁ ማለት እንጂ ድጋሚ በድሉኝ ማለት አይደለም። ማንም ያለ ስራ ሲፈርድብህ ቢውል እንዳይገርም። ምክንያቱም የሰው ፍርድ ጊዜያዊ ነው፣ የፈጣሪ ፍርድ ግን ዘላለማዊ ነው።